ኧረ እንዴት ነው አቡዬ ኧረ እንዴት ነው ጻድቁ ኧረ እንዴት ነው አቡዬ ኧረ እንዴት ነው ጻድቁ የሌጊዮን ጭፍሮች በስምህ አለቁ በጾም በጸሎት በመብረቅ ወደቁ ገድሉ አንጸባራቂ ታምሩ የገነነ በረከት ያገኛል ኪዳኑን ያመነ ኧረ እንዴት ነው አቡዬ ኧረ እንዴት ነው ጻድቁ ኧረ እንዴት ነው አቡዬ ኧረ እንዴት ነው ጻድቁ ስለትህን ይሰማል ጸበሉ ፈዋሽ ነው ገብረ መንፈስ ቅዱስ ለጠሩት አባት ነው እናቱ አክሌስያ አባቱ ስምዖን ምግቡ ምስጋና ነው ተሰጥቶታል ኪዳን ኧረ እንዴት ነው አቡዬ ኧረ እንዴት ነው ጻድቁ ኧረ እንዴት ነው አቡዬ ኧረ እንዴት ነው ጻድቁ ገብረ መንፈስ ቅዱስ የዓለም ብርሃን ናቸው ገብረ መንፈስ ቅዱስ የዓለም ብርሃን ናቸው ይኸው ለዘላለም ያበራል ስራቸው ይኸው ለዘላለም ያበራል ስራቸው ያበራል ስራቸው ነቃ በረከት ነህ ገብረ መንፈስ ቅዱስ የጽድቅ ሐዋርያ የኢየሱስ ክርስቶስ መልአኩ ገብርኤል መንገድ እያሳየህ በተጋድሎ ዘመን ካንተ መች ተለየህ በእግዚአብሔር ተመረጥክ ገና በማኅፀን ገብረ መንፈስ ቅዱስ ጻድቁ አባታችን የእናት አባትህ ምልጃና ልመና ፍጻሜን አገኘ አንተን ወለዱና ተጋድሎ ድንቅ ነው ጽንሰቱ ልደቱ በእግዚአብሔር ፊት ክቡር ነው ዕረፍቱ ምድራዊውን ምግብ አንዳች አልቀመሰም በሰው የተሰፋ ልብስም አልለበሰም
ገብረ መንፈስ ቅዱስ ያበራል ተጋድሎው ኃይልንም ያደርጋል ጸሎትና ምልጃው አናብስት አናብርት እየተከተሉ ከእግሮቹ ትቢያ በልተው ይጠግባሉ። ዛሬም በእኛ ዘመን በእምነት በጸበሉ ከሕመሙ አልጋ ስንቶቹ ቀናሉ። አምላክ የተሰጠው ቃል ኪዳኑ ጽኑ በረከት ያድላል በምልጃው ላመኑ። ገብረ መንፈስ ቅዱስ የዓለም ብርሃን ናቸው። ገብረ መንፈስ ቅዱስ የዓለም ብርሃን ናቸው። ይኸው ለዘላለም ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው። ያበራል ስራቸው